ኢየሱስ ወደኔ ህይወት ለምን መጣ? ምን አይነት ህይወት ነው የሚያወራው? የመቃብር ስፍራ አይደለም ሄዶ ህይወት እያላቸው የሚተነፍሱ የሚበሉ የሚያስቡ የተማሩ ያልተማሩ ያላቸው የሌላቸው የለበሱ የተራቆቱ ልክ እንደኛ ያሉ ሰዎች መሃል እኔ ህይወት እንዲሆንላችሁ። እኛ እኮ ህይወት ብለን ያዝነው ነገር አለ። አንዳንድ ሰው ህይወት የሚመስለው ማግባት ነው፣ መውለድ ነው፣ መነገድ ነው፣ መማር ነው። ሌላ ህይወት አለ። መንፈሳዊ ህይወት ጴንጤነት አይደለም። መንፈሳዊ ህይወት ኦርቶዶክስነት አይደለም። መንፈሳዊ ህይወት ካቶሊክዝም አይደለም። ጆቫ ዊትነስ አይደለም። ኤቭሪ ጴንጤ መንፈሳዊ ህይወት አለው ወይ ብትለኝ እኔ አላምንም። ኤቭሪ ኦርቶዶክስ የለውም ወይ ብትለኝ እኔ አላምንም። ፕሮስፔሪቲ ኢን ፕሮፐርቲ፣ መኪና፣ ቤት፣ ወርቅ፣ የዚህ ዓለም ነገር ከእግዚአብሔር ብሌሲንግ አንፃር ስታየው ዋው ትንሿ ታይኒ ነገር ነው። ተክሎች ህይወት አላቸው ተብለን ተምረን፣ እንስሳት ህይወት አላቸው፣ ሰዎች ህይወት አላቸው። ታዲያ ኢየሱስ ይዞት የመጣው የትኛውን ህይወት? ኢየሱስ ላይ ብቻ ትኩረታችሁ ይሁን። ክርስትና ችስታነት አይደለም፣ አለማወቅ አይደለም፣ ድንቁርና አይደለም፣ አለመማር አይደለም፣ መሰባበር አይደለም። ክርስትና የህይወት ለውጥ ነው እንጂ የኑሮ ለውጥ አይደለም። ክርስትና ልምምድ አይደለም፣ መገለጥ ነው። It's not one of the religion in the world። ኢየሱስ ሃይማኖት ባለበት ዓለም ውስጥ ነው የመጣው። ሃይማኖትን ለመፍጠር አይደለም። He's not the innovator of religion። ኢየሱስ የሃይማኖት መስራች አይደለም። እኔ የመጣሁት አለ ባጭሩ በማያሻማ ሁኔታ ዮሐንስ 10:10 አውጣለኝ። ኢየሱስ ለምን መጣ? ራሱ የተናገረውን እንይ። ሌባው ሊሰርቅ፣ ሊገድል፣ ሊያጠፋ። እቺ በደንብ ስለምትታወቅ አልሰብካትም። የሌባውን አሰራር እያንዳንዱ ጴንጤ ያውቃታል። አሜን ነው ወይ? ችልዝለላት። ምክንያቱም እያንዳንዱ ሰው ስለ ሰይጣን አብዛኛው ስለ ክርስቶስ ከሚያውቀው ይልቅ ስለማን ያውቃል? ስለ ሰይጣን ያውቃል። ለዚህ ነው እስቲ እግዚአብሔርን እያመሰገንን እንደ ኤክስፐሪመንት ልንገር፣ እያመሰገንን እንጸልያለን ምናምን ስትለው እያዛጋም ስልኩን እየነካካ ምናምን እንደ ነገሩ ነው የሚያመሰግነው። አሁን ሰይጣንን እየተቃወመ እንጸልያለን ሲል ብድግ ይላል። በቃ ይመጣል። የሚነቃቃው ጩኸት ጉባኤውን የሚቆጣጠረው ራሱ ምን እናደርጋለን ሲባል ነው፣ እንቃወማለን። ይሄ ተኝቶ የነበረው ህዝብ ብሎ እናመሰግናለን ሲባል እግዚአብሔር መኖሩን አያውቅም። እንቃወማለን ግን ሲል he is conscious yes ይላል። my time my hour ይላል። ብራዘር እንደዛ አድርገው ሰብከው ነው። እኔ ክራይስት ኮንሺየስ ነው ማረገ ስለወደቀው ሰይጣን ሳይሆን ልታቅ የሚገባው ነገር ስለ አረገውና ተመልሶ ስለሚመጣው ዋጋ ስለከፈለል ኢየሱስ ነው። ሰይጣን አለ ወድቋል፣ የወደቀ መልአክ ነው። አዎ አሁን ይሰራል። አዎ ይሰራል። በማን ላይ ይሰራል? ለእግዚአብሔር በማይታዘዙት ላይ ይሰራል። ማን ነገረ? ሐዋርያው ጳውሎስ በኤፌሶን ምዕራፍ 2 መጽሐፍ ላይ ይሄን ታገኛለህ። ሌባው ሊሰርቅ፣ ሊገድል፣ ሊያጠፋ ብቻ ይመጣል። እኔ ግን ህይወት እንዲኖራችሁ እንዲትረፈረፍላችሁ መጥቻለሁ። አያችሁ፣ ኢየሱስ ወደ ያንዳንዳችን አማኞች የመጣበት ፐርሰን። ይሄን ስታነቡ ለማህበር አታንብቡ፣ ለግል አንብቡ። ኢየሱስ ወደኔ ህይወት ለምን መጣ? ህይወት እንዲሆንላችሁ። የሞቱ ሰዎች ጋር አይደለም። ምን አይነት ህይወት ነው የሚያወራው? ይሄ ሴሜትሪ ቦታ ወይም ደግሞ ይሄ የመቃብር ስፍራ አይደለም። ሄዶ ህይወት እያላቸው የሚተነፍሱ የሚበሉ የሚያስቡ የተማሩ ያልተማሩ ያላቸው የሌላቸው የለበሱ የተራቆቱ ልክ እንደኛ ያሉ ሰዎች መሃል ምን አለ? እኔ ህይወት እንዲሆንላችኋል። እየበላ እየጠጣ እየተነፈሰ እየኖረ ያለ ሰው ሌላ አይነት ህይወት ሊያስተዋውቀው ነው ኢየሱስ የመጣው። እኔ ግን ህይወት ምን እንዲላችሁ እንዲኖራችሁና ኢንዳይሬክትሊ ኢየሱስ ህይወት የላቸውም እያለ እነሱ ህይወት የያዙት ነገር አለ። እኛ እኮ ህይወት ብለን ያዝነው ነገር አለ። አሜን ነው። አንዳንድ ሰው ህይወት የሚመስለው ማግባት ነው፣ መውለድ ነው፣ መነገድ ነው፣ መማር ነው። እነዚህ ሁሉ አሪፍ ናቸው። ተማር፣ ንግድ፣ ስራ። እንኳን አንተ እኔ የሙሉ ጊዜ አገልጋዩ ስራ አለኝ። አንደኛ እኔ እኮ ሌባ ያልሆንኩት ስራ ስላለኝ ነው። እግዚአብሔር አይምሮዬን ስለባረከ ነው። አሜን ነው ወይ? ከማን ስራ እየበተለኝ? ከጳውሎስ። ጳውሎስ እየሰራው ለሌሎች እንዳካፍል ሲላየው ስለዚህ ሰጡ አልሰጡ እያልኩ ከመሳቀቅ እየሰጠው። ስለዚህ እዩት፣ የመጀመሪያው እኔ ግን ህይወት እንዲኖራችሁና። ምን አይነት ህይወት? ህይወት ያላቸው ሰዎች መካከል መቶ ህይወት እንዲኖራችሁና። እኛ ህይወት ብለን ከምንጠራው ህይወት
ሌላ ህይወት አለ። መንፈሳዊ ህይወት ጴንጤነት አይደለም። መንፈሳዊ ህይወት ኦርቶዶክስነት አይደለም። መንፈሳዊ ህይወት ካቶሊክዝም አይደለም። ጆቫ ዊትነስ አይደለም። መንፈሳዊ ህይወት እንደ ስሙ መንፈሳዊ ህይወት ነው። ኤቭሪ ጴንጤ መንፈሳዊ ህይወት አለው ወይ ብትለኝ እኔ አላምንም። ኤቭሪ ኦርቶዶክስ የለውም ወይ ብትለኝ እኔ አላምንም። ምክንያቱም መጽሐፉ እንደዛ አይልም። ልጁ ያለው ነው እንጂ ህይወት ያለው የእንትን ሃይማኖት ያለው አይደለም የሚለው። ይሄን ህይወት ስትኖረው የበረከት ነው። ይሄ ህይወት ያሸናፊነት ነው። ይሄ ህይወት ሰይጣን ማያበላሸው ነው። ይሄ ህይወት ማክሬዲያስ ሃሌሉያ። አሁን ከሌላ ሪፈረንስ አይደለም የተነሳው፣ ከራሱ ከክራይስት ነው። እኔ የመጣሁት ከሆነ ሃይማኖት እያወጣው የሆነ ሃይማኖት ልሰጣችሁ ነው አይደለም ያለ። እንዳታልፏት ይቺና ሲምፕል ዛት there is another life, there is a higher life in Christ። ህይወት እንዲኖራችሁ ሲባል ህይወት የላችሁም እኮ እያለ ነው። የሌለው ሰው ነው ያለው። ለካ ህይወት መብላት አይደለም። ሞስት ኦፍ እንደዚህ የሚላቸው ሰዎች ውስጥ እኮ ራባዮች አሉ፣ አይሁድ መምህራን እኮ አሉ፣ የምኩራብ አለቆች አሉ እኮ። ብዙ ሰው ክርስትና ጫት ማቆም ይመስለዋል። አይደለም። ሱስ ማቆም አይደለም። ኖ ከዛ ያልፋል። ኢየሱስ መጥቶ ኢየሱስ ቀንበር አይደለም የሰበረልን፣ የሞት ቀንበር ነው ከራሳችን ላይ የሰበረልን። ሃካትራዲያቫስ ሃሌሉያ። እኔ ግን ምን እንዲሆንላችሁ ህይወት እንዲኖራችሁና እንዲትረፈረፍላችሁ ነው። I know prosperity in property I believe። እኔ በቁሳዊ በረከት አምናለሁ። አሜን ነው ወይ? ሰይጣን አይደለም የሚባረከው። ሚሊዮነሮችንም አስነስቻለሁ፣ ገና ደግሞ ብዙዎች ይነሳሉ። yes indeed ምንም no doubt አትሆን። ይሄኛው blessing ግን በእግዚአብሔር በረከት ውስጥ ስታዩ ትንሿ ነች። ይሄ የማቴሪያል blessing prosperity in property መኪና፣ ቤት፣ ወርቅ፣ የዚህ ዓለም ነገር ከእግዚአብሔር blessing አንፃር ስታየው ዋው ትንሿ ታይኒ ነገር ነች። ይሄ ህይወት ስንረዳው አሜን ነው ወይ? እንዴት ትንሽ መሆኑን አወቅ። ጌታ ጋር እንኳን ያልመጡ ሰዎች ጠንቋይ ቤት ሄደው ሲኖራቸው አላየም? ጎረቤቶች አይደል እንዴ? ዘንዶ የሚቀልበው ሰውዬ ሀብታም ነው። ቸርች የሚመጣው ሰውዬ ደግሞ የሱ ጠባቂ ነው። እኮ አደባባይ ሚስጥር እኮ ከዚህ ሰውዬ በሚያገኘው ነው ኑሮውን የሚኖረው። የዘላለም ህይወትም ሳታገኝ ኢየሱስ ያለውን ህይወት ሳታገኘው የዚህን ዓለም ነገር ማግኘት ትችላለህ። ምን ማለት ነው? በሌላም እጅ ይሄ ነገር መምጣት ይችላል ማለት ነው። እግዚአብሔር ይባርካል፣ ይከፍታል። I am the living witness። እኔ በሰማይ አቅርቦት የምኖር ሰው ነኝ። ሃሌሉያ። እዚህ ጋር የሚጠቀመው አንዲት የግሪክ ቃል ልጠቀም ፍቀዱልኝ። ዞዌ ይላል። ሃሌሉያ። ዞዌ ምን አይነት ህይወት? ህይወት ስንል ተክሎች ህይወት አላቸው ተብለን ተምረን፣ እንስሳት ህይወት አላቸው፣ ሰዎች ህይወት አላቸው። ታዲያ ኢየሱስ ይዞት የመጣው የትኛውን ህይወት ነው? ጠንቋይ ቤት አንተ አትቀየርም፣ ነገርህ ይቀየራል። ባለውቃቢ ትሄዳለህ፣ አንተ አትቀየርም፣ ምን ይቀየራል? አስተሳሰብ አይቀየርም፣ አንተ ነገርህ ግን ይቀየራል። መኪና ከፈል ያው ክፉ ሰው፣ እግዚአብሔር ቤት ግን አንተ ነው የምትቀየረው። የኢየሱስ ዓላማ፣ የኢየሱስ ፐርፐዝ፣ የኢየሱስ ወደዚህ ምድር ያመጣው አጀንዳ ላይ ከተስማማን ቀጥሎ ያለው ነገር ቀላል ነው። እኔ ለብዙ ሰዎች የሚተርፉ ሰዎች እዚህ ውስጥ አያለሁ። ከናንተ ትውልድ ይበላል፣ ትቆረሳላችሁ፣ የተተረፈረፈ ነገር ይኖራቸዋል። ፎከስ ኦን ክራይስት። እሱ ላይ ብቻ አድርጉ። ኢየሱስ ላይ ብቻ ትኩረታችሁን፣ ንጉሱ ላይ ብቻ ትኩረታችሁን። ሃሌሉያ። ክርስትና ችስታነት አይደለም፣ አለማወቅ አይደለም፣ ድንቁርና አይደለም፣ አለመማር አይደለም። ዝም ብሎ መካራኪኖ እንደሰበረ መኪና እንደዚህ ተጣሞ መሄድ አይደለም፣ ዘንጦ መሄድ ነው። የሆነ መሰባበር ምን አይደለም። ይሁን አይነት ህይወት አለው። ሃሌሉያ። እኔ ግን ምን እንዲላችሁ አለ? ህይወት እንዲኖራችሁና እንዲትረፈረፍላችሁ። ስለዚህ ክርስትና የህይወት ለውጥ ነው እንጂ የኑሮ ለውጥ አይደለም። በጣም ብዙ ሰው ምኑ እንዲቀየር ነው ቸርች የሚመጣው? ተአምር ብርቅ አይደለም። ሐዋርያት ሥራ ከመጽሐፍ ቅዱሶቻችን ሁሉ በተለየ መንገድ ብዙ ተአምራት፣ ብዙ የእግዚአብሔር እጅ፣ ብዙ የእግዚአብሔር ሙቭ ያለበት ነው። ምንድነው ሴክሬቱ ብላት ማትመረምርም እንዴ? ምንድነው ሚስጥሩ? ሐዋርያት ዕለት እየወጡ ወንጌልን ምን ይሉ ነበረ? ይሰብኩ ነበረ። ከስብከቱም በኋላ መንፈስ ቅዱስ እየተከተለ በድንቅና በተአምራት ምን ይለው ነበረ? አሁን ስብከት ወደ ጎን፣ ተአምራት ወደፊት። ኢቭን እነግርሃለሁ
ኢየሱስ ባልተሰከበት የሆነ ኃይል ተንቀሳቅሶ ነገርን ከሰራው ስለዛ ኃይል መጠራጠር አለብህ። ከሌላም ምንጭ ሊሆን ይችላል። መጽሐፍ ላይ ተጽፏል። ኢየሱስ ሲሰበክ፣ ንጉሱ ሲሰበክ የመጣበት ፐርፐስ የመጣበት ዓላማ ወደኛ አክራዲያስ ባይ ዲፎልት ዛሬ እዚህ መጣል አይደለ? በእርግጠኝነት የምነግር የሆነ ነገር ይቀየራል። ለመሰለ እኔ ዓላማዬ አንድ ነው፣ ኢየሱስን መግለጥ ነው። ኢየሱስ ሲገለጥ ደግሞ መንፈስ ቅዱስ እንደወደደ ይሰራል። መንፈስ ቅዱስ የሚመጣው ለዛ ነው። የበዙ ተአምራቶች በዚህ ቸርች የምታይበት ምክንያት የበዛ ተአምራት የበዛ እግዚአብሔር እጅ የምታይበት ሚስጥር አንዱ ነው። we are focusing on Christ። ኢየሱስ ላይ ትኩረት አለን። ፍራንክ እንደሚያስፈልጋችሁ እናውቃለን። ትዳር እንደሚያስፈልጋችሁ እናውቃለን። ልጅ እንደሚያስፈልጋችሁ እናውቃለን። የተያዘ ገንዘብ መለቀቅ እንዳለበት እናውቃለን። መጀመሪያ እናንተን ስናስለቅቅ ነገሩ ይለቀቃል። ሰይጣን አንተን ነው እንጂ መያዝ የሚፈልገው ነገርህን አይደለም። አንተ ነፃ ከወጣ ነገርህ ነፃ ይወጣል። አንተ ካሸነፍክ ነገርህ ያሸንፋል። ስለዚህ ምን ይላል እዚህ ጋር? እኔ ግን አለ ሕይወት እንዲሆንላችሁ። አሁን እቺኛዋ ላይ እንጠራጠራለን። ሌባው ግን የመጣበትን ዓላማ አንስተው ሌባው ለምን መጣ በለው። መንገደኛም ጴንጤ መጽሐፍ ቅዱስ አንብቦ ሊሰርቅ ሊገድል ሊያርድ ይልሃል። ስለዚህ ካገኘ ሌባው ምን ያደርጋል? ይሰርቃል፣ ይገድላል አይደል? ሌላ ዓላማ አለው። ዝቃር ሌባው ሊሰርቅ ሊገድል ሊያጠፋ ብቻ ይመጣል አለ። ከዚህ ውጭ ዓላማ አለው? የሌባው ዓላማ ላይ ጥርጥር አለን? ሌባው ተብሎ የተጠራው ማን ነው? ሰይጣን ነው። የወደቀው መልአክ ነው። ቀድሞ ሉሲፈር የነበረው ቀድሞ በወርሺፕ ውስጥ በሰማያት ትልቅ ስፍራ የነበረው ከሚካኤልና ከሌሎች መላእክት ተዋግቶ ወደ ምድር የወደቀ በሰማይ ስፍራ ያልተገኘለት። ሃሌሉያ። ስለዚህ ልክ ሌባው ሊሰርቅ እንደመጣ ሊገድል እንደመጣ ሊያርድ እንደመጣ ካልተጠራጠርን ኢየሱስ ደግሞ ሕይወት ሊሰጠን መጥቷል። ተቀበለነዋል ወይ ያንን ሕይወት? ስለዛ ሕይወት እናውቃለን ወይ? ከኢየሱስ ጋር ዲል የምናደርገው ስለ ሕይወት ነው። ከዛ አስቀጥሎ we are dealing the other things ሌሎች ነገሮችን ስለ ትልቁን ነገር ትተነው ትንንሽ ነገሮች ላይ ተጠምደናል። ይሄ ሕይወት በሉ እስቲ ድል ነሽነት ነው በሉ። ይሄ ሕይወት በሉ ያሸናፊነት ሕይወት ነው። ይሄ ሕይወት በለው ሽንፈት የሌለው ሕይወት ነው በሉ። ይሄ ሕይወት በሉ የበረከት ሕይወት ነው። የማሸነፍ ሕይወት ነው። የስኬት ሕይወት ነው። የከፍታ ሕይወት ነው። ጥሶ የመውጣት ነው በሉ። ሃሌሉያ። ዮሐንስ 3:16 ነሲ ታዋቂ ጥቅስ ውጪ ለወንጌል ስርጭት የምንጠቅሰውን ጥቅስ እንየው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን ካማትራዲያቮስ በማ የሚያምን በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ። አሁን የዘላለም ሕይወት ፍቺው ራሱ መስተካከል አለበት። የዘላለም ሕይወት ስትለው አንዳንድ ሰው ሳይሞቱ መኖር ሞት የሌለው ሕይወት ይመስለው ማለት ዝም ብሎ ረጅም መኖር አይደለም። ሞት ለክርስቲያን አሪፍ ነገር ነው። ለምን? ትራንዛክሽን ነው። ወደ ሌላኛው የሕይወት መንገድ የሚጀምርበት ነው። አሜን ነው ወይ? ሞቶ የሚኖር ክርስቲያን ብቻ ነው ባይዘው። ለምን? ሐዋርያው ጳውሎስ ምን አለን? በፊልጵስዩስ መጽሐፍ ምዕራፍ 1 ቁጥር 21 ላይ ነፍሴ በሁለት ነገር ትጨነቃለች አለ። ልሄድ ከአምላኬ ጋር ልኖር ካማትራዲያቫስ ምን ልላለ ልኖር። ጳውሎስ ሞትን ሌላኛው አይነት አምላክ ጋር የሚጀመር የኑሮ መንገድ ነው የሚያደርገው። ሃሌሉያ። ለእኔ መኖር ክርስቶስ ነው፣ ሞትም ማትረፍ ነው። ልብ በሉ። አሁን ሕይወት ነው፣ ስለ ሕይወት ነው እያወራችሁ ያለሁት። ፓኬጁ ነው ሕይወት። አሜን ነው ወይ? አሁን ጥቃቅንና አነስተኛ ኬዝ ይዞ ነው ጴንጤ በየቸርቹ የሚንከራተተው። አንዳንዱ የሚስት ጥያቄ፣ አንዳንዱ የባል ጥያቄ፣ አንዳንዱ ቪዛ መታልኝ የቪዛ ቀን፣ አንዳንዱ አረ እንደሱ አይነት ጠንቋይ ቤት እንጂ ቸርች የለም። ያዋጣል። በንግድ ደረጃ በሽቀላ ደረጃ ይነፋል። በቃ አሪፍ ሳቢ ትሰራበታለህ። በቃ ጭስ አልባው ኢንዱስትሪ ነው ቸርች። ባይዘው ግብር የለብህ፣ ቫት የለብህ፣ ምን የለብህ፣ ዝም ብለህ ማጠብ ነው። ያዋጣል። በተለይ አገልጋይ ከሆንክ ትንሽ እንደኔ የሚሰራብህ ነገር ካለ ያዝበለው ነው። በልበለው ጀግናዬ በለው በሚለው ትቀጥላለህ። በቃ ምንም ግን የለም። እንደሱ አይነት ቸርች የለም። መጽሐፍ ቅዱስ ላይ የለም። ሐዋርያቱም አልተከሉ። እንደ ወረርሽኝ መጥቶ
አግኝቷል አለ ሰው ይፈልገዋል ተጠቃሚ ነው አዎ ተቀብሎታል ወይ አዎ መንጋው ያራምደዋል ወይ አዎ መንጋው ያራመደው ሁሉ የተከተለው ትክክል ነው ወይ አይደለም ብዙ ጊዜ ደግሞ እንዳለመታደል ሆኖ እውነት ነው እንጂ ሰው መቀበል የሚከብደው ሐሰትን መቀበል ይቀለዋል ኢየሱስ ፓኬጅ ነስ እዚህ ፓኬጅ ውስጥ የትዳር ጉዳይ አለ ለእኔ መኖር ክርስቶስ ነው ሞትም ማትረፍ ነው በስጋ ከቆየው ፍራማ ተግባር ይኖረኛል ነገር ግን የትኛውን እንደምመርጥ አላውቅም አረ ጳውሎስ እንዴት ምንድነው ለመምረጥ ያስቸገረ እንዲህ ይላል በስጋ ከቆየው ፍራማ ተግባር ይኖረኛል ነገር ግን የትኛውን እንደምመርጥ አላውቅም ምን ማለት ነው ሁለቱም ለሱ አንድ አይነት ነው ስለ ዘላለም ሕይወት እየነገርኳችሁ በእነዚህ በሁለቱ እጨነቃለሁ ልሄድ ከክርስቶስ ጋር ልሆን ናፍቃለሁ ጳውሎስ እኮ ፍሌቨሩን ስላወቀው ነው የክራይስትን ይሄ ሕይወት በሙላት እኮ ስለሚገለጥ ነው ጳውሎስ የማት ነገር አመቻቸው መራብን ያውቃል መጠማትን ያውቃል መቸገርን ያውቃል መሰደብን ያውቃል ከክርስቶስ ፍቅር ምን ይለየኛል ያለው እኮ ቻሌንጅ ስላለው ነው ግን አለ ከክርስቶስ ጋር ደግሞ ልኖር ሌላ ሕይወት ናፍቃለሁ አለ ምን አይነት ሕይወት ቢገባው ነው ጳውሎስ የሚኖረው የሱን ሕይወት አይደለም ለሆነ ናፍቃለሁ ይህ እጅግ የተሻለ ነውና ይላል እጅግ የተሻለ ብሎ ጳውሎስ የሚቆጥረው ነገር ምንድነው በመድር ሐዋርያ ሆኖ ቸርች እየተከሉ ፈውስ እያደረጉ ምናምን ከመኖር ይልቅ ሰው ይብድ ነው እንዴ እንዳትል የቀመሰው ሕይወት ነው አግኝታችሁኛል አሁን ሰው ያብዶ ነው ወይ ምንድነው የሚያወራው ምንድነው የሚለውን ስታስበው ገብቶታል ይሄ የዘላለም ሕይወት ኮንሰፕት ገብቶታል የሚቀጥል ሕይወት የሰላም ሕይወት ግን እዚህ የመጨረሻ ተበሳቁለ እዛ ማረፍ አይደለም እዚህም በገዥነት ነው የምትኖረው እዚህም በአሸናፊነት ነው የምትኖረው ቀጥለው ምን ይላችኋል ነገር ግን በስጋ መኖሬ ለእናንተ ይበልጥ አስፈላጊ ነው ለምን እመግባችኋለሁ አገለግላችኋለሁ የእግዚአብሔርን ቃል አስተምራችኋለሁ ለበስጋ መኖሬ ለእናንተ ለምንድነው ይሄ ሰውዬ መኖርም መሞትም እንደውም መሞት ከዚህ ዓለም ለቆ መሄድ የተሻለ እንዲሆን ያሰበው ለዚህ ጳውሎስ ራሱ ገላትያ ላይ መልሳል ገላትያ ምዕራፍ 2 ቁጥር 20 ላይ በፍጥነት አውጡልኝ እሺ ቁጥር 20 መጽሐፍ ቅዱስ ያዛችሁ አሜን ከእንግዲህ እኔ አልኖርም እየተነፈሰ እየበላ እያየው ያለ ሰውዬ ከእንግዲህ እኔ ምን አልልም ይላል አልኖርም ነገር ግን ክርስቶስ በውስጤ ይኖራል አሁን በስጋ የምኖረው ኑሮ በወደደኝና ስለኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው ከእንግዲህ ማን አለ እኔ ምን አልልም አለ በሕይወት ያለ ሰው ነው ይሄንን የሚለው ምን እያለ ነው ቀጥሎስ ምን አለ ነገር ግን ክርስቶስ በውስጤ ይኖራል ክርስቲያኒቲ ይሄ ነው አንተ መኖር አቁመ ክርስቶስ ባንተ ሲኖር እንጂ አንተ የኖርክ አልፎ አልፎ እሁድ ከ4 ተኩል እስከ 6 ሰዓት ተኩል እያስቀደስክ መኖር አይደለም እኔ ነግሬሃለሁ ለብዙዎች ትተርፋለህ ለብዙዎች ትተርፊያለሽ we walk by faith not by sight ማአምነን ነው የምናየው seeing is not believing ማርያም አምና ነው ያየችው እንጂ አይታ አይደለም ያመነችው ለዚህ ነው እኛን ሲተቀልልን መጽሐፍ ሳያዩ የሚያምኑ ብፁዓን በጣም ብዙ ሰው ቢሸወደው እኮ ባየው በሰማው ነገር ነው ለዚህ ነው አገልጋይም ተፋልጦ የሚታይ ነገር ለማድረግ ይሞክራል ለአንድ ሰው የሚታይ ነገር በማድረግ ብዙ ሰዎች ኪስ መግባት ይቻላል ባይዘው ለአንድ ሰው እኮ ለአንድ ግለሰብ የሚታይ ነገር ወይ አስጠንተው ወይም ጌታ ገልጦል ወይ በምንም ነገር ከዛ በኋላ ሌሎቹ ኪስ በቀላሉ ትገባለህ በአንድ ሰው ኬስ it's go ክራይስት ስትል ነው የኛ ህዝብ ድንግጥ የሚለው ምናምን ለመሰለ ክርስትና የላቀ ሕይወት ነው የሚቀድመውን አስቀድመው ዋና የሚሆነውን ነገር ዋና አድርገው ሕይወት ስለ ኢየሱስ ይምጣብ ፍራንክ እንዴት ይመጣባል ዋነኛው ኢየሱስ ነው ከእንግዲህ እኔ አልኖርም ክርስቶስ ግን በውስጤ ይኖራል አሁንም በስጋ የምኖረው ኑሮ ሲበሉ ኑሮ በሉስቴ እኛ ድሮ ስንማር ኑሮ በዘዴ የሚባል ትምህርት ነበር ግን አኗኗር ዘዴ ነው ያስተምረው እኔ ዘመን የተማራችሁ ኑሮ በዘዴ ተመራችኋል ግን ብዙዎቻችን ኑሮን በዘዴ ግን እንዴት እንደሚኖር አላወቅ ነው አሁን ይኑር አይቅር አላቀም ባወኑ ትምህርት ፖሊሲ ድሩ ግን ነበረ ኑሮ በወደደኝ እና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ያ እምነት ምንድነው የዘላለም ሕይወት ያገኘ ሰው ሕይወት እውነት ልንገራችሁ እንደ እግዚአብሔር ቃል ያልሆነ ለዘመናት የተለማመዳችሁት
አይምሮአችሁ ውስጥ የተቀመጠ ነገር ሁሉ በጌታ በኢየሱስ ስም ይራገፍ፣ ይራገፍ፣ ይፍረስ በኢየሱስ ስም። አብ ያልተከለው ተክል ሁሉ ከህይወታችሁ ላይ ይነቀል። ብዙ ሰው የሚፈልገው በየቤተ ክርስቲያኑ የሚንከራተተው የእግዚአብሔርን እጅ ፍለጋ ነው ብያቸዋለሁ። እግዚአብሔር ግን ማይንዱን ነው እንድናቆም የሚፈልገው። መዝሙራችንም እጁ መጣ ጌታ መጣ ነው። እጁን ነው በብዛት የምንፈልገው። ያንድ ሰው ግን እጁን ከምትቀበለው ይልቅ አይምሮን አንደርስታንድ ብታደርገው አሪፍ ነው በሰውኛው። እግዚአብሔርም ለዛ ነው እኛ ግን የክርስቶስ አይምሮ አለን አለ ጳውሎስ። we have a mind of Christ። ምን ማለት ነው? ይሄ የላቀ ህይወት እኮ እኛ አለ የክርስቶስ አይነት አይምሮ አለ። ለዚህ ነው ከእስራኤል ጋር ጸቡ ሰማይ ከምድር እንደሚርቅ ሐሳባችሁ ከኔ ሐሳብ ምን ያለ ነው አለ የራቀ ነው። ቆይ በባቡር ስቴሽን ውስጥ አውሮፕላን ይጠበቃል? በባስ ስቴሽን ውስጥ ትሬን ይጠበቃል? አሁን አብዛኛው ጴንጤ ባቡር ጣቢያ ነው ያለው። ምንድነው ድሪም ላይነሩን እየጠበቁት ነው ይላል። ጌታ አይናገርም ጌታ። እና እዛው የሚገርም ከ10 ዓመት በኋላ ስታገኘው እዛው ባቡር ጣቢያ ላይ ሻላባራባ እያለ ነው። መጀመሪያ ከ10ኛ ዓመት በፊት ስታገኘው እሳት ነው ሸቀምባ በቃ የተቀጣጠለ ነው። 6ኛ 7ኛ 8ኛው ዓመት ላይ ወንድም እንትና እህት እንትና እግዚአብሔር እንደዚህ ይሎሽ ነበር ቀድሶ ባትሪ ሎ ብሎ ለምን ስትል ትሬን ስቴሽን ውስጥ አውሮፕላን ነው የሚጠብቀው ሰውየው። አይሆንም ባስ ስቴሽን ላይ ገብተ ትሬን መጠበቅ የለብህም። ፕሮፐር ፖዚሽን ይፈልጋል። አሜን ነው ወይ? ያገረ ሰው እንደሚተርት ያገረ ሰው እንደሚል ፍየል ወዲ ቅዝምዝም ወዲያ እኮ ነው አሁን እንጂ እግዚአብሔር እኮ ሳይናገር ቀርቶ አይደለም። እግዚአብሔር እኮ ህዝቡን አዳራሽ ሙሉ ህዝብ 5000 ሰው ሰብስቦ የ6 ሰው መልእክት የሚያመጣ እግዚአብሔር የለም። ምን አቅቶት ምን ቸግሮት የኔ መድኃኒዓለም በ6 ሰው መልእክት 4695 ሰው ጨፍሮ የሚሄድበት በመዝሙር ልብ ወልቆ ይሄ ሪቫይቫል እኮ አይደለም። እንደዛ አይነት ነገር እግዚአብሔር 5 የተመረጡ ሰዎች ተናግሮ 4995 5000 የሚይዝ አዳራሽ ውስጥ ዛሬ እግዚአብሔር መጥቶ ምናምን ምን ብለው የሆነች ሴትዮ በቀሉ ነሽ ተብላ ጎረቤቷ እንትን አስደርጋ ይዘምትወጣው ራሱ እኮ የሰው ታሪክ ነው። ከዛስ እንደዚህ ደግሞ እኮ ቢፈጸም ጥሩ ነው ተነገረ፣ ግን የሚፈጸም ነገር የለም። ለምን you have to ask እያንዳንዱ ትንቢት እኔን ጨምሮ ጴንጤ ሆኖ 600 ትንቢት የሌለው ሰው የለም። በነፍስ ወከፍ 600 ሺህ ብር የሌለው ጴንጤ ነው እንጂ በብዛት የምታገኘው 600 ትንቢት በብዛት አለ። ለምን አንዳንዴ እኮ ለምድ ነውማ እግዚአብሔር እንዲህ ብሎ እግዚአብሔር እኮ ከተናገር በቃ ያደርጋል። ብዙ ትጥራለህ ግን የለም። when the favor comes upon you እግዚአብሔር ነገር አንተ ጋር ሲኖር ጥቂቱ ነገር ይበዛልሃል። በመስራት በመትጋት አምናል። ስለ ትጋት አስተምሬያለሁ በደንብ። የትጉ እጅ ትገዛለች፣ የሰነፍ እጅ ምን ትላለች? ቤተክርስቲያን የሰነፎች መጠራቀሚያ አይደለች። የዝም ብሎ የባዶ ተስፋ መጎሰሚያም አይደለች። ነገር ግን ስለ ክርስቶስ ስታስብ ሳውንድ ማይንድ እንዳለው ሰው ማሰብ አለበት። ሃሌሉያ! እስቲ የተካፈልኩት ህይወት በሉ የድል ህይወት ነው። የአሸናፊነት ህይወት ነው። የተሰጣችሁ ህይወት ማክሬዲያስ አሌካ ማሃዶ ብራካታላባስ በጌታ በኢየሱስም ይህ ህይወት በእናንተ ውስጥ ይከለጥ። ሰማይ ምስክርነቱን ይስጣችሁ። የትኛውም ስውር የሆነ እናንተ የማታዩት ወጥመድ ከናንተ ላይ ይቆረጥ በጌታ በኢየሱስ ስም። ከዚህ ቀን ጀምሮ በሚቀጥሉት ቀናቶች ላይ ሰማይ ህልማችሁን ይቀይረው በኢየሱስ። አይኖቻችሁ ይከፈቱ። የምትፈልጉትን ሳይሆን ከእግዚአብሔር የሚያስፈልጋችሁን ይስጣችሁ በጌታ በኢየሱስ። ልትሰሙ የምትፈልጉትን ሳይሆን እግዚአብሔር እንድትሰሙ የምትፈልጉትን ያሰማችሁ። ልታዩ የምትፈልጉትን ሳይሆን እሱ ሊያሳያችሁ የሚፈልገውን ያሳያችሁ። ለናንተ ብቻ ደስታ ሳይሆን ለሰማይም ደስታ የሆነ ነገር በህይወታችሁ ይምጣ። ሰማይ ደስ የተሰኘበት ነገር እናንተንም ደስ ያሰኛልና እግዚአብሔር የከበረበት ነገር እናንተንም ያከብራልና ለእናንተ ስጋ ደስታ ሳይሆን ለሰማይ ደስታ የሆነ በረከት በቤታችሁ ይምጣ፣ በኑሯችሁ ይምጣ፣ በስራ ቦታችሁ ይምጣ፣ በፋይናንሳችሁ ላይ ይምጣ። ይህንን ህይወት የሚገልጥ ነገር በህይወታችሁ ይምጣ። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን።
በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ፣ ትክክለኛ የለውጥ ድምፅ። Voice of God TV, the true voice of transformation.